ዛሬ ፍሪጅ ውስጥ ልታስገቧቸው የማይገቡትን 10 የምግብ አይነቶችን እናወራለን። በጣም ጠቃሚ ቪዲዮ ነው። ሰላም፣ እንዴት ናችሁ? ሁሉ መልካም። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ ላይክ በማድረግ ጀምሩ። እናንተ ላይክ ስታደርጉት ብዙ ሰዎች ጋር ያደርሰዋል። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፍሪጅ ምግቦችን በማቀዝቀዝ ለረጅም ጊዜ እንዲቆዩልን ያግዘናልና ከ0 እስከ 4 ዲግሪ ሴልሺየስ በሚሆን ቀዝቃዛ ቴምፕሬቸር ውስጥ ነው ምግቦችን የሚያቆይልንና ይሄ ቀዝቃዛ ቴምፕሬቸር ደግሞ የባክቴሪያ እድገትን ይቀንሳል። በዛም ጤናማ ምግብ እንድናገኝ ያደርገናል። ሌላው የኢንዛይም አክቲቪቲዎች ወይንም እንቅስቃሴዎችን ይቀንስልናል። ይሄም ደግሞ አንዳንድ ምግቦችን ቶሎ እንዳይበስሉና እንዳይበላሹ ያደርጋል። ስለዚህ እነዚህ በውስጡ የሚካሄዱ አንዳንድ ኬሚካል ሪያክሽኖች ወይንም ደግሞ እንቅስቃሴዎች ምግቡን ለረጅም ጊዜ እንዲቆይና ፍሬሽ እንዲሆንልን እንዲሁም ደግሞ ምግብ እንዳይበላሽ ያግዘናል። ሆኖም ግን ሁሉም ምግቦች ፍሪጅ ውስጥ ስቶር መቀመጥ አለባቸው ማለት አይደለም። አንዳንድ ጊዜ ፍሪጅ ውስጥ ያለው ቅዝቃዜ ምግቦችን ሊያበላሽብንና ኳሊቲያቸውንም ሊቀንስብን ይችላል። ስለዚህ የምናስቀምጣቸውን ምግቦች ምን አይነት የተፈጥሮ ባህሪ ያላቸው የሚለውን ማወቅ ይገባልና ከዛ አንጻር ደግሞ እንዴት ስቶር ማድረግ እንዴት ማስቀመጥ እንዳለብንም እናውቃለን ማለት ነው። ስለዚህ ዛሬ 10 የምግብ አይነቶችን ፍሪጅ ውስጥ ማናስቀምጣቸውን እነግራችኋለሁ። ለምን ደግሞ ማስቀመጥም እንደሌለብን እንዴት አድርገን ደግሞ ማስቀመጥ እንደምንችልም አያይዤ ማሳያችሁ ይሆናል። በመጀመሪያ የበሰለ ሩዝ ነው። የበሰለ ሩዝ ፍሪጅ ውስጥ ማስቀመጥ የለብንም። የበሰለ ሩዝ ላይ ሙቀትን መቋቋም የሚችል የባክቴሪያ ቅንጣቶች አሉትና እነዚህ የባክቴሪያ ቅንጣቶች ደግሞ ፍሪጅ ውስጥ በሚገቡበት ጊዜ ጀርሚኔት የማድረግ ወይንም የማደግ እና የተለያዩ መርዛማ ንጥረ ነገሮችን የማመንጨት ነገር ሊፈጠር ይችላል። ይሄም ደግሞ ምን ያመጣብናል? የምግብ መመረዝን ያመጣብናል። ስለዚህ የበሰለ ሩዝ ፍሪጅ ውስጥ ማስቀመጥ የለብንም። በተቻለን መጠን እንደበሰለ እንዳዘጋጀ ነው ብንጠቀመው የተሻለ ነው። ካልሆነ ደግሞ ለተወሰነ ጊዜ ማስቀመጥ ግዴታ ከሆነባችሁ ብቻ አየር በማያስገባ ፍሪጅ ውስጥ የሚገቡ ሳህኖች አሉ፣ ምንም አይነት አየር የማያስገቡ። በሱ በማድረግ የተወሰነ ጊዜ ማስገባት ይቻላል። ነገር ግን የበሰለ ሩዝ ፍሪጅ ውስጥ አለማስገባቱ በጣም የተሻለ ነው። ብትችሉ ባታስገቡት ጥሩ ነው። ሁለተኛው ቲማቲም ነው። ቲማቲም በባህሪው ከተሰበሰበ ከተቆረጠ ወይንም ገዝተን ካመጣ ነው በኋላ በተፈጥሮ እየበሰለ የሚሄድ ስለሆነ ይሄም ደግሞ የለመድነው አይነት ጣዕም የሚያመጣልን ተፈጥሯዊ የሆነ ያበሳሰል ሂደት ነውና ፍሪጅ ውስጥ በምናስቀምጥበት ጊዜ ይሄንን ተፈጥሯዊ የመብሰል ሂደት ይገታዋል። ይሄ ማለት ደግሞ በጣዕሙን ላይ ትልቅ የሆነ ለውጥ ያመጣል። የፈለግነውን አይነት ቴስት ጣዕም ከዛ ቲማቲም ማግኘት ያቅተናል ማለት ነው። ስለዚህ ቲማቲም በጭራሽ ፍሪጅ ውስጥ አታስቀምጡት። ማስቀመጥ ያለብን ውጭ ላይ ነው፣ ሩም ቴምፕሬቸር። ይሄ ማለት ቤታችን ውስጥ ያለው ኖርማል የሆነው የቴምፕሬቸር የሙቀት መጠን ማለት ነው። ስለዚህ ውጭ ላይ ማስቀመጥ ይኖርብናል። ከዛም ደግሞ ቀጥታ የሆነ ፀሐይ ባያገኘው ጥሩ ነው፣ ለተሻለ ጣዕምና ጤናማነት ማለት ነው። ስለዚህ ውጪ ማስቀመጥ ነው የሚመከረው። ቲማቲም ፍሪጅ ውስጥ አታስቀምጡ። ሶስተኛው ድንች ነው። ድንች ፍሪጅ ውስጥ ማስቀመጥ የለብንም። ይሄው ምንድነው? ድንች ውስጥ ያለው ስታርች ወደ ስኳር ይቀየራል። ይሄም ወደ ግሉኮስና ፍሩክቶስ ወደሚባሉ ስኳሮች ይቀይራል ፍሪጅ ውስጥ ያለው ቅዝቃዜ። ይሄ ማለት ደግሞ በምናበስልበት ጊዜ ያለው በተፈጥሮ ያለውን ጣዕም እንድናጣው ያደርገናል። ያም ብቻ ሳይሆን ስናበስለው ጎጂ የሆነ ንጥረ ነገርን የማመንጨት ኃይል አለው። ስለዚህ ድንችም ፍሪጅ ውስጥ ሳይሆን ውጪ ላይ በጣም ሙቀት ያልበዛበት፣ ቀጥታ ብርሃን የማያገኝበት እንዲሁም ደግሞ በደንብ አየር የሚንቀሳቀስበት ቦታ ላይ ብናደርግ የተሻለ ነው። ፍሪጅ ውስጥ መቀመጥ የለበትም። አራተኛው ቀይ ሽንኩርትና ነጭ ሽንኩርት፣ ያልተላጠ ያልተከተፈ ሙሉን ድፍኑን ማለት ነው። ፍሪጅ እንደምታውቁት እርጥበት ያለበት ቦታ ነው እና ከቅዝቃዜውም ባሻገር ደግሞ እርጥበትም አለው። ነጭ ሽንኩርትና ቀይ ሽንኩርት በምናስቀምጥበት ጊዜ ያንን እርጥበት የመሳብ ባህሪ አላቸው። ይሄም ደግሞ እንዲሻግትና እንዲበቅል ያደርገዋል። ስለዚህ በጭራሽ ፍሪጅ ውስጥ ማስቀመጥ የለብንም። ውጪ በጣምም ባልቀዘቀዘ ደረቅ በሆነና በደንብ ንፋስ የሚያገኝበት ቦታ ላይ ሩም ቴምፕሬቸር የምንለው ማንኛውም ቤታችን ውስጥ የሚገኝ ሙቀት ነው። እዛ በማስቀመጥ ተፈጥሯዊ ይዘቱን የጠበቀ ሳይበላሽ ለረጅም ጊዜ ማቆየት እንችላለን እንጂ ፍሪጅ ውስጥ ማድረግ የለብንም።
ሌላው ማር ነው። ማር በተፈጥሮ ረጅም ጊዜ የመቆየት ባህሪ ያለው፣ ምክንያቱም በተፈጥሮ አነስተኛ የውሃ መጠን ያለው ስለሆነ በተፈጥሮ ረጅም ጊዜ የሚቆይ ነው። ስለዚህ ፍሪጅ ውስጥ ማስቀመጥ የለብንም። እንደውም ማርን ፍሪጅ ውስጥ ስናስቀምጠው ውስጡ ያለው ግሉኮስ ከውሃው እንዲለይና እንዲደርቅ ያደርጋል። ስለዚህ ጭራሽ ለመጠቀም አመቺ እንዳይሆን ስለሚያደርገው በጭራሽ ማርን ፍሪጅ ውስጥ ማስቀመጥ የለብንም። ከዛ ይልቅ ግን በደንብ የሚከደን ኪችናችን ላይ ደረቃማ ቦታ ላይ ከድነን ብናስቀምጠው ለረጅም ጊዜ ልንጠቀምበት እንችላለን እንጂ ፍሪጅ ውስጥ ማስቀመጥ የባሰ እንዲደርቅና ጥቅሙንም እንዲያጣ ስለሚያደርግ ማስቀመጥ የለብንም። አንዳንድ ጊዜ ረጅም ጊዜ እንዲቆይልን ብለን ዳቦ ፍሪጅ ውስጥ እናደርጋለን። ነገር ግን ዳቦ ፍሪጅ ውስጥ ማድረግ ጭራሽ እንዲደርቅ ውስጡ ያለውን ስታርች ወደ መድረቅ እንዲመጣ የሚያፋጥን ነው። ይሄም ደግሞ ዳቦ የቆየ አይነት በጣም ደረቅ እንዲሁም ደግሞ የሆነ ጠንካራ እንዲሆን ያደርጋል። ስለዚህ በጥሩ ሁኔታ ከማቆየት ይልቅ ላበላል እንዳይመች እንዳይጣፍጥ ስለሚያደርግ ዳቦን ፍሪጅ ውስጥ ማስቀመጥ የለብንም። የባሰ ውጭ ከምናስቀምጠው ይልቅ ቶሎ እንዲበላሽ ነው የሚያደርግብን ማለት ነው። ሌላው እንደ ሙዝ፣ ማንጎና ፓፓያ ትሮፒካል ፍሩትስ ይባላሉ። ይሄም ከሙቀታማ ቦታዎች፣ እርጥበታማ ቦታዎች የሚመረቱ ወይንም ከዛ አካባቢ አየር የሚፈልጉ ናቸው። እነዚህ ፍሩቶች በባህሪያቸው ሃርቨስት ከተደረጉ ወይንም ከተሰበሰቡም በኋላ እንደምታውቁትም ከገዛናቸው በኋላ በሂደት በራሳቸው ተፈጥሯዊ ሁኔታ እየበሰሉ የሚሄዱ ናቸው። ስለዚህ ፍሪጅ ውስጥ የምናደርጋቸው ከሆነ ይህንን የተፈጥሯዊ የመብሰል ኢንዛይሙን እንዲቆም ነው የሚያደርገው። ይሄ ደግሞ በጣም ጠንካራ እንዲሆን የምንወደውና የለመድነው ጣዕም እንዳይኖረው ያደርጋል። ከዛም ባለፈ ደግሞ ቅዝቃዜም ጉዳት ያደርስበታል። ውስጡ ያለውን የለመድነውን ከለር በመቀየር ጭራሽ እንዲበላሽና ዳሜጅ እንዲሆን ነው የሚያደርገው። ስለዚህ እስኪበስልልን ድረስ ፍሪጅ ውስጥ ማስቀመጥ የለም። ፍሪጅ ውስጥ ማድረጉ እንዲቆየልን ሳይሆን እንዲበላሽብን እያፋጠነ ነው የሚሄደው ማለት ነው። በስምንተኛነት ያልበሰለ አቮካዶ። ያልበሰለ አቮካዶም ይሄ ከተፈጥሯዊ ኢንዛይም ውስጡ ካለው ኬሚካል ለውጦች ጋር የሚያያዝ ነውና ፍሪጅ ውስጥ ማድረግ የመብሰል ሂደቱን ገቶ ጭራሽ እንዲበላሽ ነው የሚያደርገው። ጠቁሮ ምንም ሳንጠቀምበት እንዲበላሽ ያደርጋል። ከበሰለ በኋላ ግን ፍሪጅ ውስጥ እንዴት አድርጋችሁ ማስቀመጥ እንደምትችሉ በኮንቴነር በውሃ አድርጋችሁ ቀጣይ ቪዲዮ እንሰራላችኋለሁ። 9ኛ ቡና በጭራሽ ፍሪጅ ውስጥ ማድረግ የለብንም። ፍሪጅ የራሱ የሆነ እርጥበትና የተለያዩ የሆነ ፍሪጅ ውስጥ ካሉት ካስቀመጥናቸው ነገሮች የሚነሱ የተለያየ ቃና አለውና ቡና ደግሞ በተፈጥሮ እርጥበትን የመሳብ የተለያዩ ሽታዎችን የመሳብ ባህሪ ያለው እንደምታውቁትና ያ ማለት ፍሪጅ ውስጥ ያለውን ሽታ በመሳብ የራሱን ተፈጥሯዊ ሽታ እንዲጠፋ የለመድነው አይነት የቡና ቴስት ቶታሊ እንዲጠፋ ነው የሚያደርገው። ኦሊቭ ኦይል እና ማንኛውም የምግብ ዘይቶች በጭራሽ ፍሪጅ ውስጥ መቀመጥ የለባቸው። ፍሪጅ ውስጥ ብናስቀምጣቸው ቶሎ እንዲደርቁ ውስጡ ያለውን እርጥበት እንዲያጣ እና ይሄ ዘይት ሲፈስ የመያያዝ ባህሪ ያለ አይደለ? እሱም ባህሪ ደግሞ እንዲቀይር ነው የሚያደርገው። በተጨማሪም ደግሞ እዛ ማስቀመጡ ፍሪጅ ውስጥ ማስቀመጡ ምንም አይነት ጥቅም የለውም። እዛ በማድረጋችሁ የምትጠቀሙት ነገር ሳይኖር ነገር ግን ዘይታችሁን እንዲበላሽ የማድረግ ኃይል አለው ማለት ነው። ስለዚህ የማብሰያ ዘይታችሁን ኦሊቭ ኦይልን ጨምሮ በጭራሽ ፍሪጅ ውስጥ ማስቀመጥ የለባችሁ ማለት ነው። የት እናስቀምጠው ለሚለው በጣም ቅዝቃዜ የሌለበት ቀጥታ የሆነ ፀሐይ ብርሃን የማያገኝበትና ሙቀትም የማያገኝበት ቦታ ላይ ብናስቀምጠው በጣም ጥራቱን የጠበቀ ዘይት ለረጅም ጊዜ እንዲቆይልን ያደርጋል። ስለዚህ እነዚህን 10 ነገሮች ፍሪጅ ውስጥ ባለማስገባት ረጅም ጊዜ እንድንጠቀምባቸው ማድረግ እንችላለን። ብክነትንም መከላከል እንችላለን። የወደድነውን የለመድነውን አይነት ተፈጥሯዊ ይዘታቸውን እንደያዙ መጠቀም እንችላለን ማለት ነው። የዛሬ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።